ከዛሬ 1500 ዓመት በፊት በአፍሪካ ቀንድ ውስጥ አንድ መንግስት ተነስቶ ነበር። ከሮም ግዛት ጋር የንግድ ግንኙነት የነበራት፣ የራሷ ሳንቲም የምታሳትም፣ በድንጋይ ላይ የማይታመን ስራ የምትሰራ፣ በቀይ ባህር ንግድ ላይ ትልቅ ቦታ የነበራት ማን ናት? እንዴትስ ተነስታ የጥንቱን ዓለም የሚያውቃቸው ሀያላን መንግስት አንዷ ሆነች? ይህ የአክሱም ታሪክ ነው። ሰላም፣ እንዴት ናችሁ? በደሞ አዲስ በሀገር አቋራጭ ጉዟችን አክሱም ላይ ተገኝተናል። የአክሱምን ታሪክ ለመረዳት በቀጥታ ወደ ነገስታቱ ዘመን መጓዝ አይቻልም። ምክንያቱም አክሱም በድንገት የተፈጠረች ከተማ አልነበረችም። ከራሷ በፊት በሰሜን ኢትዮጵያ በኤርትራ አካባቢ የተደራጁ ማህበረሰቦች የግብርና ህይወት፣ የንግድ መንገዶች፣ የሃይማኖት ልማዶች ነበሯቸው። እነዚህ ማህበረሰቦች ከቀይ ባህር ማዶ ካሉ አካባቢዎች ጋር ግንኙነትም ነበራቸው። በተለይም ከደቡብ አረቢያን ጋር የንግድና የባህል ግንኙነት ነበራቸው። ግን አንድ ነገር ግልጽ ነው። አክሱም ከደቡብ አረቢያን የመጣች ስልጣኔ አልነበረችም። የአርኪኦሎጂ ምርምሮች አክሱማዊ ስልጣኔ በአፍሪካ ቀንድ ውስጥ በነበሩ አካባቢያዊ ማህበረሰቦች ተመስርቶ በቀስታ እንደተገነባ ያሳያል። ይህ ነው የአክሱምን የመጀመሪያ ስልጣኔ ያደረገው። ከዚህ በኋላ እነዚህ ማህበረሰቦች እየተደራጁ መጡ። የግብርና ምርቶች ጨመረ፣ የንግድ መንገዶች ተጠናከረ፣ ማህበራዊና ፖለቲካዊ አደረጃጀቶችም እየጠነከሩ መጡ። በዚህ ሂደት አክሱም እየተለየች መጣች። በመጀመሪያ የንግድና ባህል ማዕከል ሆነች። እናም የአክሱም ስም አካባቢውን አልፎ መሰማት ጀመረ። አክሱምን ታላቅ ያደረጋት ነገር አንዱ ቦታዋ ነበር። አክሱም ከቀይ ባህር የንግድ ዓለም ተጠናክራ ግንኙነቷን አፈጠነች። የአፍሪካ ውስጥ የሚገኙ ሀብቶች ወደ ውጭ ይጓዙ ነበር። ከውጭም የሚመጡ ምርቶች ወደ አክሱም ይደርሱም ነበር። ይህ የአክሱምን ከቀይ ባህር እስከ ሩቅ የንግድ ዓለም የሚያገናኛት አንዱ መስመሯ ነበር። በተፈጥሮ የተሰጣትን የቦታ ጥቅም ወደ ኃይል ቀየረች። እየበረታች ስትመጣ የነገስታቱ ኃያልም እየጨመረ መጣ። ነገስታቱ በአካባቢው ላይ ቁጥጥር አሳደሩ፣ ንግዱንም አጠናከሩ። እናም አክሱም እየጨመረ ወደ መጣ ኃያል መንግስት ተቀየረ። ከነዚህ ነገስታት መካከል አክሱምን በኃይልና በዝና ያሳድጓት ጀመር። የራሷን ሳንቲም ማሳተም ጀመረች። ይህ ትንሽ ነገር አልነበር። ምክንያቱም ሳንቲም ማሳተም የአንድ መንግስት ኢኮኖሚያዊና ፖለቲካዊ ኃያል እንድትሆን የሚያደርጋት ነገር ሆኖ ተገኝቷል። የራሷ ማንነት በዓለም ላይ ማሳየት ጀመረች። ከዚያም በአክሱም ታሪክ ውስጥ ትልቅ ለውጥ መጣ። በአራተኛው ክፍለ ዘመን በንጉስ ኢዛና ክርስትና በአክሱም መንግስት በጣም እየተስፋፋ መጣ። ንጉስ ኢዛና ይህም የአክሱምን ማህበረሰብ ብቻ ሳይሆን የመንግስቱን ማንነት መቀየር ጀመረ። ንጉስ ኢዛና ከአክሱም ነገስታት መካከል በጣም የሚታወስ ስም ሆነ። በዘመኑ አክሱም በአፍሪካ ውስጥ የሚታወቅ መንግስት አልነበረችም። አክሱምን ስንጠቅስ በመጀመሪያ ወደ አእምሯችን የሚመጣ ነገር አንዱ ሐውልቶቿ ነበሩ። ግዙፍ ድንጋዮች፣ ከፍተኛ ሐውልቶች፣ በድንጋይ ላይ የተሰሩ ዝርዝር ጌጦች። እነዚህ የአክሱምን ስልጣኔ የቴክኒክ ችሎታን ያሳይ ነበር። በተለይም የአክሱም ሐውልቶች በአንድ ድንጋይ ላይ የተቀረጹ ግዙፍ ስራዎች መሆናቸውን አስደናቂ አድርጎታል። ዛሬም ሰዎች ሲያዩዋቸው አንድ ጥያቄ ይነሳል። እንዴት ተሰሩ? እንዴትስ አጓጓዟቸው? ነገር ግን ከሁሉም በላይ የሚያስገርመው ሐውልቶቿ ብቻ አይደሉም። ከእነሱ ጀርባ የነበረው የሰው ኃይል፣ የድንጋይ ሥራ፣ ዕውቀትና የመንግሥት አደረጃጀት ነበር። አክሱም በጥንት ዓለም ከነበሩ ታላቅ የንግድ ማዕከላት አንዷ ነበረች። በቀይ ባህር በኩል ከሚንቀሳቀሱ የንግድ መስመሮች ጋር ተገናኝታም ነበር። ከሩቅ አገሮች ጋር መገናኘት፣ ስሟ በውጭ መጠቀስ ጀመረ። በዚህ ወቅት አክሱም በአፍሪካ ቀንድ ብቻ የተወሰነች ኃያል አልነበረችም። የቀይ ባህር ዓለምም አካል ሆና ነበር። ማንኛውም ኃያል መንግስት ለዘላለም አይቆይም። ከጊዜ በኋላ አክሱም ያለችበት የንግድ አውታር መለወጥ ጀመረ። የቀይ ባህር ንግድ ሁኔታዎች ተቀየሩ። የፖለቲካ ኃይሎች ተለዋወጡ። አክሱም ቀስ በቀስ የቀድሞዋን የንግድና ፖለቲካ ኃይል ማጣት ጀመረች። ይህ ግን በአንድ ቀን የተፈጠረ አልነበር፣ በቀስታ የተከሰተ ለውጥ እንጂ። የአክሱም የፖለቲካ ማዕከልነት እየቀነሰ መጣ።
ነገር ግን በታሪክ አልጠፋችም። ዛሬ በአክሱም ምድር ላይ የምናያቸው ግዙፍ ሐውልቶች፣ ጥንታዊ ቅርሶችና የታሪክ ምልክቶች የአንድ የተረሳ ከተማ ቅርስ ብቻ አይደሉም። እነሱ አንድ ጊዜ በአፍሪካ ቀንድ ውስጥ የተነሳችና ከዓለም ጋር የተገናኘች ሀያል ስልጣኔ ምስክሮች ናቸው። የአፍሪካ ታሪክ ከዓለም ታሪክ ጋር ተለይቶ እንደማይታይ ያሳየች ስልጣኔ ነበራት። ከቀይ ባህር ዓለም ጋር ተገናኘች፣ በንግድም አደገች። በክርስትና መምጣት ትልቅ ለውጥ አየች። በመጨረሻም የፖለቲካ ኃይል ቢያዳክማትም ስሟ ለታሪክ መቼም አይጠፋም። አክሱምን ስናስብ ግዙፍ ሐውልቶቿን ብቻ እንመለከትም። ከዚያ ድንጋዮች ጀርባ የነበረው ሕዝብ እንመለከታለን። ከዚያ ቅርሶች ጀርባ የነበረውን ዕውቀት እንመለከታለን። ከዚያ የንግድ መንገዶች ጀርባ የነበረውን የዓለም ግንኙነት እንመለከታለን። ምክንያቱም አክሱም ከተማ አልነበረች፣ የአፍሪካ ታሪክ በዓለም ታሪክ ውስጥ የነበራት ቦታ ምስክር ነውና። ይህ የአክሱም ታሪክ ነው። ሰላም።